ላቅም እቺ ልጅ አራተኛ ጊዜዋ ነው በእንደዚህ በተመሳሳይ አይነት ሁኔታ በዚህ አይነት ሁኔታ ቅስሟ ሲሰበር ይሄ አራተኛዋ ነው። ክፉ የሚያደርገው ነገር ደግሞ አደባባይ ላይ እንደዚህ መሆኑ ነው። አደባባይ ላይ መሆኑ አራቱም አደባባይ ላይ ግን እኔ ያልገባኝ ነገር በእንደዚህ አይነት ሁኔታ በእንደዚህ አይነት በመቀማማት አይነት ሁኔታ የሚመጣ ባልስ ራሱ ባል ይሆናል ወይ? የኔ ጥያቄ ትዳር ይሆናል ወይ? ናቲስ ምንድነው የሚፈልገው? ልጅቷ ስር ካልፈለጋት የማይወዳት ከሆነ ከእሷ ጋር መቀጠል የማይፈልግ ከሆነ ምንድነው የሚያርመጠምጣችሁ? ግን ምንድነው የምትርመጠመጡት? ለምንድነው እንደዚህ ለሰው ሀዘን ለሰው ስብራት ምክንያት የምትሆኑ? በጣም ነው የሚያሳዝነው። እጅግ በጣም ነው የሚያሳዝነው። ማለት ናቲንም በዚህ አይነት ሁኔታ አገኘዋለሁ ብላች ልጅ አላሰበችም። እንግዲህ ከልጅቷ ጋር ተነጋግራ ከናቲ ጋር ያላትን ነገር ለማስቀጠልና ያለውን ሁኔታ ከእሷ ጋር ለማውራት ነው እንግዲህ ወደዚች ልጅ የመጣችው የነበረው። እንግዲህ ስትል የነበረው ሰምተናል። ማስጠንቀቂያ ሰጣታለሁ ከዚህ በኋላ እና እኔ ከናቲ ጋር ሰላማዊ ኑሮ መኖር ነው የምፈልገው እያለች ከልጅቷ ጋር ለማውራት እንግዲህ እየገባች እያለ ነው ናቲን እዛ ቤት ውስጥ ያገኘችው። ይህንን ልጅቷ ሆን ብላ የሰራችው ስራ ነው። እንደዚህ እንዲገናኙ ያደረገችው ሆን ብላ ነው። እና ቤተሰብ ደርሻለሁ በራፍ ላይ ለናቲ ምንም አላልኩትም። ለዛ ቶሎ እሷን አግኝቼ ያለውን ነገር ጨርሼ መሄድ ነው የፈለኩት። ከአነጋገሬ ትረዱኛላችሁ። የእውነት ስልችት ነው ያለኝ እንደዚህ አይነት ነገር በቃ የምር በጣም ከፍቶኛል። ለማንኛውም ዛሬ እሷን አውርቼ የመጨረሻ አስጠንቅቂያት እሄዳለሁ። በራፏ ላይ ነኝ ያለሁት። እንግባ። ሰላም ነው አለም ናት እኔ ያልገባኝ ነገር በእንደዚህ አይነት ሁኔታ በእንደዚህ አይነት በመቀማማት አይነት ሁኔታ የሚመጣ ባልስ ራሱ ባል ይሆናል ወይ? የኔ ጥያቄ ትዳር ይሆናል ወይ? ምንድነው እየተደረገ ምንድነው እየተሰራ ያለው? በጣም ነው የሚከብደው። አሁን ሄሉ እንግዲህ ለአራተኛ ጊዜ በእንደዚህ አይነት ነገር በአደባባይ ላይ እንግዲህ የዓለም ሕዝብ ሁሉ በሚያውቀው ኢትዮጵያውያን ያው ተከታዮቿ ሁሉ በሚያውቁት ደረጃ በእንደዚህ አይነት ልክ ስትሰበር ስታዝንና ስትሆን ማየት በጣም ነው የሚከብደው። በእውነት በጣም ነው የሚከብደው። በማን ላይ እንደሚፈረድ አላቅም። እኔ ለምንድነው ሰው ራሱን መግዛት የማይችለው? ትላንትና ባየነው ቪዲዮ ላይ እንግዲህ ናቲ ለልጅቷ የነበረውን ቦታ እየነገራት ነው። ለሄሎም እየነገራት ነው። ለልጅቷም ለራሷም እየነገራት ነው። እሷ ነች ጓደኛዬ፣ እሷ ነች ፍቅረኛዬ፣ እሷ ነች ትዳሬ እያለ እየተናገረ ነው ያለው። እሱ እንደዚህ እያለ ባለበት ሁኔታ እችን ልጅ ለንግግር ቀጥሮ እሱን ደግሞ አሞኛል ና ብሎ ጠርቶ እዛ ቤት ውስጥ እንዲገናኙ ማድረግ በዛን ሰዓት ነፍስ ቢጠፋ ነፍስ ቢዋደቅ ምንድን ነው የሚባለው? ማን ነው ተጠያቂስ የሚሆነው? እንዲህ እንደዚህ አይነት ነገር እኮ እጅግ በጣም ከባድ ነገር ነው። ልጅቷና ሁለቱ ሴቶች ቢያያዙ፣ ሄሉና ናቲ ቢያያዙ፣ የሆነ ነገር ቢፈጠር ለምንድን ነው ማስተዋል በዚህ ልክ የሚጎለን? ግን ለምንድን ነው በእንደዚህ አይነት ልክና በእንደዚህ አይነት ሁኔታ ለመሄድ እንደዚህ አይነት ነገር ሲፈጠር በእንዲህ ሁኔታ ለማሸነፍ እንደዚህ ተዋግቶ ተቧጭቆ ተደባድቦ ተናጥቆ የመጣ ባል መቼም ቢሆን ባል አይሆንም። መቼም ቢሆን ትዳር አይሆንም። መቼም ቢሆን ማለት ነው። ምን አለበት
በእውነት ግራ ያጋባል። ምን ማለትም እንደሚቻል ራሱ እውነት በጣም ነው ውስጥ የተሰበረው። እኔ በጣም ነው ያዘንኩት እውነት ለመናገር። እንግዲህ እች ልጅ ከማን ነው ስሙ ጋር ከያብስራ ጋር በነበረችበት ጊዜ ከልዩ ጋር በእንደዚህ አይነት ሁኔታ ነበረ ስታሳልፍ የነበረው ማለት ነው። ትዝ ይላችሁ እንደሆነ የአብም ራሱ አልጋ ቤት ከልዩ ጋር ሲገኝ የመለሰላት መልስ ምን የሚል መልስ፣ ላስረዳት ነው፣ ልነግራት ነው፣ እንደዚህ ልላት ነው እያለ ነበረ ሲል የነበረው እና ናቲም ተመሳሳይ ያንን ሁኔታ ነው እየደገመ ያለው። እች ልጅ የማይፈልጋት ከሆነ የተዋት ከሆነ አሁን ለሄሉ ሽማግሌ ቀጠሮ የያዘ ሰው ከሆነና ሄሉን በዛ አይነት ሁኔታ ሲያስደስታት የነበረ ሰው ከሆነ አሞኛልና ጠይቀኝ ብላ ስትጠራው እቤቷ ድረስ እየተንጋፈፈ የሚሄደው ምንድን ነው ምክንያቱ? በምን ሂሳብ ነው ሄዶ ቤቷ ድረስ ሄዶ የሚጠይቃት? በእንደዚህ አይነት ልጆቹ በእንደዚህ አይነት ሁኔታ በጣም ትኩስ የሆነ ችግር በመካከላቸው ተፈጥሮ ባለበት ሰዓት ምንድነው የሚያንጋፍፈው? ምንድነው የሚያስቀምጠው ከእሷ ጋር በእንደዛ አይነት ሁኔታ በአንድ ፍራሽ ላይ ፊልም እያዩ በአንድ ቤት ብቻቸውን ምንድነው የሚያስቀምጠው? ምንድነው እየተሆነ ያለው? ምንድነው እየተደረገ ያለው? ምንድነው እየተሰራ ያለው? እጅግ በጣም የሚያሳዝን ነገር ነው። እውነት በጣም ነው። እኔ በቃ የሆነ ውስጤ እጅግ በጣም ነው የወረደብኝ። እኔ ለምን በዚህ ልክ ሴቶች ለምን በዚህ ልክ የራሳችንን ክብር እንደምንጥል አላቅም። እኔ በልጅቷም በጣም ነው ያዘንኩት። ዛሬ በእንደዚህ አይነት ሁኔታ ሄሉና ናቲ እንዲገናኙ ማድረጓ ራሷ። ናቲስ ምንድነው የሚፈልገው? ልጅቷ ስር ካልፈለጋት የማይወዳት ከሆነ ከእሷ ጋር መቀጠል የማይፈልግ ከሆነ ምንድነው የሚያርመጠምጣችሁ? ግን ምንድነው የምትርመጠመጡት? ለምንድን ነው እንደዚህ ለሰው ሀዘን ለሰው ስብራት ምክንያት የምትሆኑት? ለምንድን ነው? አሁን ሄሉ እንደዛ አበደች እንደዛ ሆነች የሆነችው ሁኔታ ትክክል ነው እያልኩኝ አይደለም፣ ግን ሁኔታው ያደርጋል። ምክንያቱም እሷ ከዚች ልጅ ጋር ተነጋግራ ከናቲ ጋር ሰላማዊ ኑሮዋን ለመቀጠል ከዚች ልጅ ጋር ለመነጋገር ነው የመጣችው። ከእሷ ጋር ለመነጋገር ስትመጣ ግን ራሱን ሰላማዊ ኑሮ አብራው እንድትኖር የምትፈልገውን ያንን ናቲን ከልጅቷ ጋር ነው ያገኘችው። እሺ ምን ትሁን? ልጅቷ ቀናተኛ እንደሆነች ብዙ ጊዜ ትናገራለች። ባላት የቅናት መንፈስ በተደራረበባት በተጀመረባትና አሁን እንደ አዲስ ደግሞ በመጣባት ነገር ምን ልትሆን ትችላለች? ከዚህም በላይ እኮ ልትሆን ትችላለች። ማን ያስብላት ለዚች ልጅ? በጣም ከባድ ነው። እጅግ በጣም ከባድ። ናቲ እንደዚህ አይነት ነገር እንደሚፈጠር ገና ቀደም ከሄሉ ጋር አዲሱን ፍቅሩን ከመጀመሩ በፊት እንደዚህ አይነት ነገር ሊፈጠርበት እንደሚችል ማሰብ ነበረበት። ምክንያቱም ያደረገውን የሰራውንና በእንጥልጥል አንጠልጥሎ የተወውን ነገር እልባትና ፍጻሜ መጨረሻ ሳይሰጠው የተወው ነገር እንዳላውቆ ችግሮች ሊፈጠሩበት እንደሚችሉ ማሰብ ነበረበት። ይህንን ከሱ ሌላ ማንም ሊያስብለት አይችልም። ምክንያቱም ነገሩን የሚያውቀው እሱ ነው፣ ውስጡን የሚያውቀው እሱ ነው። ነግሯት ቢሆን ኖሮ እንደዚህ አይነት ነገር አለ ነበረ ቢላት ኖሮ ይቺ ልጅ ምናልባት መጨረስ አለመጨረሱን ቼክ ታደርግ ነበር። ግን ምንም እንደሌለው ነው የተናገረውና ከዚች ልጅ ጋር ምን እናደርጋት እንግዲህ? ይቺ ልጅ አሁን ምንድን ነው የምናደርጋት? እንዴት ነው አሁን እሷን መጠገን የሚቻልበት እንትን እንዴት ነው? እኔ አላቅም። እኔ በጣም ደስ ብሎኝ ነበር። እንግዲህ ቀድሞም አብረው የነበሩ ሰዎች ስለሆኑ አሁን እጅግ በጣም እየፈጠነ የነበረው ፍጥነታቸው ቅር አላሰኘኝም። የሚተዋወቁ ሰዎች ሊሆኑ ስለሚችሉና እሱ ጋም ደግሞ እንደዚህ አይነት ነገር ቢኖር በእንደዚህ አይነት ሁኔታ ሄሉ ጋር ይመጣል ብዬ ስላላሰብኩ ማለት ነው። ለዚህ ነው ፍጥነታቸውን ራሱ ምንም ማለት ያልተቻለው ለዛ ነው። በቃ ቀድሞ አብረው ነበሩ፣ ተለያዩ፣ በመካከል የተፈጠሩ ነገሮች አሉ። አሁን ደግሞ መጣ፣ በቃ ነገራቸውን ጀመሩ፣ አደሱ በሚለው ነገር ነው እንግዲህ ይዤው የነበረው። በዚህም ላይ የተናገርኩት በዚህ መንፈስ ነው። ግን እሱ በውስጡ ያስቀመጠውን አስቀምጦ የጀመረውን ነገር ሳይጨርስ ይዞ መጥቶ ነው ልጅቷን እንደዚህ ባለ ባዶ ተስፋ ሞልቶ አንዴ ሲያስደስታት አንዴ ሲያበሳጫት የነበረው። እግዚአብሔር ይቅር ይበላችሁ። ብቻ በእንደዚህ አይነት ሁኔታ እኔ አላቅም እኔ ምን እንደምትፈልጉ ራሱ እኔ አላቅም። ምንድን ነው በዚህ ዘመን ያለው ነገር? እንዴት ነው ሁሉም ነገር ተመሳሳይ ሊሆን የቻለበት ጉዳይ ራሱ ምን እንደሆነ አላቅም።
እንግዲህ እዛ ጋር ሄሉ የሆነችው መሆን ትክክል ነው ወይስ አይደለም የሚለው ነገር ያስኮናል። ሁኔታው እንደዚህ እንድትሆን ያደርጋል። ማንንም ሰው ቢሆን የሆነ ስሜታዊ እንዲሆን ያደርጋል። ግን ሄሉ ድሮም የምናይባት ነገር ነው። እጅ እያነሱ በጥፊ መማታት፣ ወንዶችን ያልሆነ ነገር ማሳየት፣ ነገሮችን እያነሱ መወርወር፣ ስሜቷን የምትገልጥበት መንገድ ይሄ ነው። ግን በሴት ልጅ ላይ እንደዚህ አይነት ነገር መታየት አልነበረበትም። ብዙ ጊዜ በእንዲህ አይነት ነገር የሚንጸባረቀው የሚስተዋለው ወንድ ልጆች ላይ ነው። ግን ያንን ባህሪ ነው እሷ ስሜታዊ በምትሆን ጊዜ ያንን ነገር ነው የምታሳየው። እና ብትችል እንደው ስሜታዊ በሆነች ጊዜ እንደዚህ ስሜታዊ የሚያደርግ ነገር በተፈጠረ ጊዜ ራሷን ገዛ ቆጠብ ማድረግ የምትችልበትን ሁኔታ እንደው እግዚአብሔር እንዲሰጣት እኔ እመኛለሁ። በቃ እመኛለሁ እንደዚህ አይነት ነገር እንዲኖራት ማለት ነው። ግን ሁኔታው ያበሳጭም ወይ ሁኔታው ያናድድም ወይ ሁኔታው አይሰብርም ወይ? እንክት አድርጎ ነው የሚሰብረው። እንክት አድርጎ ማለት ነው። እንክት አድርጎ ትላንትና ትልልቅ ተስፋ እየሰጠ ሽማግሌ ልካለሁ፣ የአልማዝ ቀለበት ነው ማስርልሽ፣ እንደዚህ እያለ ውስጧን እየካበና ደስ እያሰኛት የነበረ ሰው በማግስቱ ጓደኛዬ ነበረች፣ ፍቅረኛ ነበረችኝ ብሎ የሚልና እሱ ፍቅረኛዬ ነው ብላ የምትል ሴት ስትመጣ እንዴት ነው እንደዚህ መሆንም አይቻለሁ? እንዴት ነው እንደዚህ መሆንም አይቻለሁ? በጣም አዝናለሁ በሆነው ነገር፣ በእውነት በጣም አዝኛለሁ። እንግዲህ ምን ማድረግ ምን መባል እንዳለበት አላቅም። እቺ ልጅ 4ኛ ጊዜዋ ነው በእንደዚህ በተመሳሳይ አይነት ሁኔታ በዚህ አይነት ሁኔታ ቅስሟ ሲሰበር፣ ይሄ 4ኛዋ ነው። ክፉ የሚያደርገው ነገር ደግሞ አደባባይ ላይ እንደዚህ መሆኑ ነው። አደባባይ ላይ መሆኑ፣ አራቱም አደባባይ እያየን እየሰማን እየገፋንም ፑሽም እያደረግን በርቱ ተበራቱ እያልንም እንደዚህ አይነት ነገር መሆኑና መፈጠሩ ነው እውነት ለመናገር። እና በጣም ነው ማዝነው። እግዚአብሔር ያበርታት፣ እግዚአብሔር ጽናቱን ይስጣት። አሁንም እንግዲህ ረጋ ብላ ሰከን ብላ ራሷን ማስታመም እንድትችል፣ ስብራቷ መጠገን እንድትችል፣ ከራሷ ጋር መሆን ከአምላኳ ጋር መሆን እንድትችልና ጊዜ ለአምላኳ ስታ ጊዜ ከእግዚአብሔር ጋር ማሳለፍ ብትችል ለሷ ጥሩ ነው። በቃ ከዚህ ውጭ ራሷን ልትጠግንበት የምትችል በወንድም ስብራት አይጠገንም። በምንም አይነት በወንድ ስብራት አይጠገንም። በቃ እሷ አስተዋይ ከሆነች ጊዜ ትውሰድ፣ ከእግዚአብሔር ጋር ትጸልይ፣ መጽሐፍትን ታንብብ፣ መጽሐፍ ቅዱስን ታንብብ። ራሷን በመንፈሳዊ ሕይወትና በመንፈሳዊ ምግብ መገንባት ብትጀምር ለሷ ጥሩ ነው። በቃ የሚያዋጣት ይሄና ይሄ ብቻ ነው፣ ራሷን ለማበርታት ማለት ነው።